አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላም በያላችሁበት ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ዛሬ እየላችሁ የመጣሁት ድፎ ዳቦ የስንዴ ዳቦ እንዴት እንደሚዘጋጅ ነው። ተከታተሉኝ እስከ መጨረሻው ድረስ። እዚህ ጋር እንደምታዩት ይሄ የስንዴ ዱቄት አለኝ። እዚህ ጋር ትንሽ ዘይት አለኝ። እዚህ ጋር ደግሞ ለበን ወይም ማሬራ ማለት ነው ወተት ማለት ነው አለኝ። እዚህ ጋር ካሜራ አለኝ እና አሁን ተከታተሉ እስከ መጨረሻው ድረስ ከኔ ጋር ሆኖ። እዚህ ጋር እንደምታዩት ሳህን አለኝ አይደል? እዚህ ጋር እርሾ ማለት ነው። ይሄ እርሾ አለኝ። አሁን መጀመሪያ እኔ ትንሽ አንድ ማንኪያ ዱቄት ጨምራለሁ። ከዛ ትንሽ ውሃ ጨምርና ውሃ ለብ ያለ ማለት በጣም ቀዝቃዛ ያልሆነ ውሃ አደርግና ይሄንን እመታዋለሁ ማለት ነው። ኩፍ እስከሚልልኝ ድረስ እመታዋለሁ። ኦኬ፣ እንደዚህ እንደምትመለከቱት አንድ ማንኪያ ዱቄትና እርሾውን አድርጌ በጣም መታሁት ማለት ነው። በዚህ እንደዚህ ለፍቼ እንደዚህ አፍረፍርፍ ያለ ማለት ነው። አሁን እዚህ ጋር خلاص እንትን ብሎልኛል ማለት ነው። ለምን ውሃው ሞቅ ያለ ስለሆነ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ቅመምም አለኝ። ቅመም ማለት ኢትዮጵያ ዳቦ ስንደፋ የምናዘጋጀው ቅመም እሱም ደግሞ አብሽ፣ ነጭ አዝሙድ፣ ጥቁር ማጣፈጥ፣ ወስቢላ እነዚህ ቅመሞች የዳቦ ቅመም ማለት ነው። ድንብላል እዚህ ጋር ነው ያዘጋጀሁት ቅመም አለኝ ማለት ነው። አዘጋጅቸው ነው እና ይሄን እጨምራለሁ። ይሄን ስጨምር ዳቦ በጣም ጥፍጥና ይኖረዋል ማለት ነው። ሽታው ራሱ በጣም ቆንጅዬ ነው ማለት ነው። ይሄ አለኝ ማለት ነው። እና ስለዚህ ይሄ እንደምታዩት ይሄው ኩፍ እንደማለት ብሎልኛል። በጣም ስለመታሁት ነው ኩፍ ያለ መሰለው። እና አሁን ምንድነው ዱቄቴን አድርጌ አሻለሁ ማለት ነው። እዚህ ጋር እንደምታዩት አሬራ አለኝ። አሬራ ወተት ማለት ነው። እዚህ ጋርም ትንሽ ዘይት አለችኝ የምጨምራቸው ናቸው። አሁን አሻለውኝ ማለት ነው። ጨምርና በደንብ አድርጌ አሻዋለሁኝ ማለት ነው። እዚህ ጋር 1 ኪሎ የስንዴ ዱቄት አስፈጭቼ አድርጌያለሁ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ጨው ይሄ ጨው አደረኩኝ። እዚህ ጋር እንደምታዩት ትንሽ ዘይት ማለት ነው። ዘይት ጨመርኩኝ። እዚህ ጋር እንደምትመለከቱት አሬራ ወተት ጨመርኩ ማለት ነው። አሁን እዚህ ጋር እንደምታዩት ይሄንን በደንብ አድርጌ ማሸት ማለት ነው። በደንብ አድርጌ ሽታ አደርገዋለሁ ማለት ነው። ስለዚህ በጣም ቀላል ነው። ቆንጅዬ ዳቦ፣ ጸዳ ያለ ዳቦ ነው። እስከ መጨረሻው ድረስ ተከታተሉት። አሁን አሻለሁኝ ማለት ነው። ኦኬ ደንበኞቼ፣ አሁን በዚህ መልኩ በጣም ሽት አድርጌዋለሁ ማለት ነው። አንድ ስጥኝ ማንኪያ። በዚህ መልኩ ሽት አድርጌዋለሁ በደንብ አድርጌ እንትኑ የዚህ ዱቄቱ እንደዚህ በጣም እንትን አትበሉት፣ ድርቅ አታድርጉት ማለት እንደዚህ ይሁን ማለት ነው። አሁን ምንድነው በዚህ በናይሎን አደርግና ክድና አደርገዋለሁ ለ20 ደቂቃ ያክል ማለት ነው። እከድነዋለሁ ማለት ነው። ከዛ በጣም እንትን ይልልኛል፣ ወደ ላይ ይወጣል ማለት ነው። ኩፍ ይላል። ከዛ ወደ ኦቨን ውስጥ ጨምራለሁ ማለት ነው። በጣም ቀላል ነው። በጣም ጣፋጭ ነው እና ቆንጅዬ ዳቦ አሰራር ነው። እስከ መጨረሻው ድረስ ከእኔ ጋር ሆኖ አሁን በዚህ በእንትኑ በላስቲኩ እንደዚህ ክድና አድርገዋለሁ። እንደዚህ ያደረኩት ለምንድን ነው? ቶሎ ኩፍ ይልልኛል። ለዛ ነው ማለት ነው። ከ20 ደቂቃ በኋላ ደግሞ መልሰን እንገናኝ። ሰላም ደንበኞቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? አሁን በዚህ መልኩ አያችሁት ኩፍ እንዳለልኝ የስንዴ ዳቦዬ እዚህ ጋር በመደፋበት ሳህን እንትን ብያለሁ፣ ዘይት ቀብቻለሁ። ከዛ ዱቄት ላይ ትንሽ ይነሰንስበታለሁ ማለት ነው። እንደምትመለከቱት በከስ መስራት ይቻላል፣ በገስትር መስራት ይቻላል። እኔ ለጊዜው በዚህ በሳህንያ ነው እየሰራው ያለሁት። ይሄ የምታዩት
ስንዴ ዳቦ ነው ማለት ነው። የስንዴ ዳቦ ነው። ላሳያችሁ፣ ተከታተሉ እስከ መጨረሻው ድረስ ከኔ ጋር ሆኖ። አሁን ዱቄት እነሰንስበታለሁ ማለት ነው። በዚህ መልኩ ዱቄት ትንሽ ነስንሼበታለሁ ማለት ነው። ለዚህ ዱቄት የነሰነስኩበት በጣም ከታች አሪፍ ሆኖ ይወጣል ማለት ነው። ትንሽ ዘይት ትቀባላችሁ። ከዛ ዱቄት ትንሽ ትነሰንሳላችሁ። አሁን እዚህ ጋር ኩፍ ያለልኝን ኩፍ ያለልኝን የስንዴ ቡኮ እዚህ ጋር ዘረግፋለሁ ማለት ነው። አሁን በዚህ መልኩ እዚህ ሳህኑ ላይ አድርጌያለሁ። አያችሁ፣ ሳህኑ ላይ አድርጌያለሁ። ስለዚህ በዚህ መልኩ ሳህኑ ላይ አድርጌያለሁ። አሁን ኦቭኑን ዳቦውን የምደፋበትን ኦቭን ከፍታለሁ ማለት ነው። ከታች ያለውን ነው የምሸቅለው። ከታች ያለውን ትንሽ እቀንሰዋለሁኝ፣ የሙቀቱን መጠን በጣም እቀንሰውና አሁን እዚህ ጋር ኩፍ ስላለ የሙቀቱን መጠን እቀንስና ኦፕን ውስጥ ጨምራለሁ ማለት ነው። እስከ መጨረሻው ድረስ ከኔ ጋር ሆኖ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ይሄን ይመስላል የስንዴ ዳቦዬ። አሁን እዚህ ጋር እንደምታዩት ኦቭኔን ከፍቻለሁ። እሳቱን መቀነስ አለባችሁ፣ ከታች ያለውን ማለት። ተከታተሉ እስከ መጨረሻው ድረስ ከኔ ጋር ሆኖ። ይሄው ዳቦ በዚህ መልኩ በስሎ ቅቤ ቀባሁት ማለት ነው። ይሄ የስንዴ ዳቦ ነው። በሀገራችን ቅቤ ይቀባል። ቅቤ ላይ በርበሬ ትንሽ ጨመር አድርጋችሁ መቀባት ትችላላችሁ። እንደምታዩት ምን የመሰለ ዳቦ ነው ወጣልን ማለት ነው። አያችሁት? ይሄን የመሰለ ዳቦ ሆነ። ኦኬ፣ ዳቦ ይሄንን መስሏል ማለት ነው። ምርጥ የስንዴ ዳቦ ነው። እንደምትመለከቱ ይሄንን መስሏል። ስለዚህ እንደዛ አድርጋችሁ በቀላል ዳቦ መድፋት ትችላላችሁ። ሁላችሁም ቤታችሁ ድፉና ተመገቡ። ምርጥ የስንዴ ዳቦ ነው። ነጭ ስንዴ ነው። ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላማችሁ ይብዛልኝ። ይሄ የስንዴ ዳቦ ነው እንደምትመለከቱት። አያችሁት? በጣም አሪፍ ነው። እንደዛ አድርጋችሁ ስንዴ ዳቦ መመገብ ትችላላችሁ ማለት ነው። ባላችሁበት ሀገር ላይ ስንዴ ማስፈጨት ትችላላችሁ። ቅመሙንም ማዘጋጀት ትችላላችሁ ማለት ነው። ሰላም ሁኑልኝ። ይሄ ከላይ እንደዚህ የምታያችሁ በበርበሬ አድርጌ ቅቤ ቀብቼው ነው ማለት ነው። እዚህ ጋር ቅቤ በርበሬ አድርጌ ቀብቼዋለሁኝ። እዚህ ጋር ያርጋችሁ መብላትም ትችላላችሁ። ቅቤ ነው ማለት ነው። እና ሰላም ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የምትፈልጉትን ነገር ካላችሁ ኮሜንት ላይ አስቀምጡልኝ። የምትፈልጉትን ነገር ለእናንተ ለማቅረብ ዝግጁ ነኝ።